አወራረዱ መውረዱ አሁን አንዳንዴ ሲወርድ ይደብራል። ነው እንደ ትልቅ ሰው የምታስቡ ገና እኮ 30 ዓመታችን ነው። ገና ዝላይ ዘለን አልጠገብንም። ገና አንድ ፍሬ ልጆች እኮ ነን። አግቡ ምናምን እኔ ገና ልጅ ነኝ። ገና 30 ዓመቴ ነው። የምር ግን እኔ አሁን ማወቅ የምፈልገው ማን ወንድ ነው እስቲ አንቺን እንደዚህ ጎቢው ምናምን የሚል አይነት ድምፅ ማን ነው ደፍሮ የተናገረች ነው? ማን ነው አግቢ ያለሽ? ገና 30 ዓመት ገና ምቦርቂበት ገና እኮ ነው ገና እንዴ ጢባ ስለደረቀ ብቻ ትልቅ ሰው ነን ማለት ነው እንዴ? አሬ እየሄዱ ባያቸው እንዳታገቢ የምር ዝለይ ማን ነው ዝለይ እንዴ ድምፅ እኔ ፈረኩ ጎረን ያለ ድምፅ በጣም ነው የሚያስፈራኝ። ጎቢው አይነት ድምፅ ነው። ሲናንሲም ብዬ ሳስብሽ ከልቤ ሳወጣና ሳወር ፍቅርሽ በሐሳቤ እኔ የምለው ግን ኢትዮጵያ ምን የት ሄዳባቸው ነው እነዚህ ልጆች? በሶሻል ሚዲያ አደባባይ ወጥተው ህዝብ ፊት ወጥተው ሲያወጡ ሲያወርዱ ጠፋችብን እያሉ የት ሄደሽባቸው ነው እንዴ? እንደ ድሮ በየክልሉ በየሰፈሩ እየዞራቸው አጫውቷቸው እንጂ እነዚህ ልጆች እንዴ የሚያጫውታችሁ ተምቶ በቃ ሌላ ነገር እየገቡብን ነው የምር። አረ እየሄዳችሁ እንዴ ቆንጥጧቸው ደግሞ ቤተሰቦች ቆንጥጡ። እንደዚህ ልክ አይደለም። ዝም አትበሉ የምር እንዴ። ምን አይነት ዘመን ነው? ዘመነ ድሪቶ ፈላው ሲጀናጀን እንደነ አይነቱ ታኝቶ እንዲለው አበው ሊሆን ነው እኮ የምር። አስቁማቸው የምር እየሄዳችሁ እንዴ ዮሐና ረይድሎሻ ለከሪ ሰምተሻ እኔ ባይዘዌ የስዕል አድናቂ ነኝ። ላታምኑኝ ትችላላችሁ። ከኋላ ያለው ስዕል ዋው በጣም የሚያምር ስዕል በጣም የሚያምር በጣም በቃ አወራረዱ መውረዱ አሁን አንዳንዴ ሲወርድ ይደብራል። ይሄ የዚህ አወራረድ የስዕሉ አወራረድ አሰራር አሳሳል ያምራል። ቁልጭ ብሎ ነው ዋናው ነጥብ አላየንም እንጂ ቁልጭ ብሎ ነው ወርዷል። በእርግጥ ወርዷል፣ ግን ስዕሉ ከፍታ ነው። በጣም ደስ ይላል። ደስ ይላል። ወደናል። 83 ሴቶችን ሲያናገረ ወይም ደግሞ ሲጀነጅን ከዛም አልፎ በራቁታቸው ፎቶ ሲያስልክ ነበረ የኔ ፎቶ በመጠቀም እና የኔ ዩዘር ኔም ሆሳሚ_7 ነው። ትናንትና ነው ቲክቶክን ለመጀመሪያ ጊዜ ተጠቀምኩት። አሁን እነዚህ 84ቱ እንዴት አመለጡኝ ነው አይደል? እንግዲህ አንደርስኮር ሁላ አለው እንዳትረሱ። ወደ ትክክለኛው ሰው ላኩ እያለ ነው የሰውዬ። ይታያል እንትኑ ብስጭቱ ፊት ላይ ይታያል። እኔ እኮ አትጭበርበሩናን ሊል ነው መሰለኝ። እንዴ ኢንስታግራም ነበር የምጠቀም፣ አሁን ቲክቶክ መጠቀም ጀመርኩ። ኢሜጅ ያባዲ ኢሜጅ ቀልጣፍ ያለ ውሳኔ ነው የወሰደው። ከ83 በኋላ ያሉት ደግሞ ወደሱ እንዲልኩ ነው እንጂ እነዛ ተነክቶባቸዋል። ኢሜጅ ያባዲ ታምክቶኛል። በጣም ፊንገር ወዳለው ፊንገር በጣም የሚመቻት ልጅ ነኝና እንደኔ ፊንገር የምትወዱ ልጆች ግን ታደባችሁ ማለት አልገባኝም። ምን ገብቷችኋል እናንተ? ከገባችሁ አስረዱኝ። ማን አዲስ እንትን መጥቶ ነው ስናክ ነገር ብስኩት ወይ የሚጠጣ ጁስ ነው ምንድነው? ጣዕሙ ይለያል ምንድነው ማለት አልገባኝም። ምን እየተካሄደ ነው ያለው እዚህ ሶሻል ሚዲያ ላይ? እላዩ ላይ ነው ከወጡት አንዳንድ ሰዎች ሶሻል ሚዲያ ላይ እላዩ ላይ አናቱ ላይ ወጥተው ነው እየሰሩ ያሉት። ወረድ በሉ፣ ሰከን በሉ፣ እዩት። ይሄ ይለቀቃል አይለቀቅም? ለጓደኛሽ የምልኪውን ነገር ለህብረተሰብ ሼም ኦን ዩ ይላል ፈረንጅ። እፍረት ባንቺ ላይ ይደር እንደማለት ውስጥ አይተርጉም። ለማንኛውም እንደዚህ ቪዲዮዎች እያየን እንለቅላችኋለን። በየሳምንቱ ሐሙስ 2 ሰዓት ወይ 1 ሰዓት ላይ በተመቻኝ ሰዓት ፖስት አደርጋለሁ። እናንተ ተከታትላችሁ እዩ። ሰብስክራይብ አድርጉ። ደግሞ ዋናው ሰብስክራይብ አድርጉ። እኔ ልሸቅል፣ እናንተ እዩ። ላግኝ ልደግ። ሳድግ ለእናንተ ደስታ ነው የሚፈጠረው። ሌላ ምን ይፈጠራል? ሳልፊ ስለሆነ ነው የሚቀርጸው። ንቀት ነው እንደማታይን እንዳትሉ ደግሞ የሄዳችሁ ትመቹኛላችሁ። ሰብስክራይብ እያደረጋችሁ